ስንቶቻችንን አሁን ላይ ላለው ማንነታችንና ግንኙነቶቻችን ላይ ያሉብን ችግሮች በልጅነት ከአሳዳጊዎቻችን ጋር በነበረን ስሜታዊ ትስስር ምክንያት እየተፈጠረ እንደሆነ የምናውቀው። ሰላም ለሁላችሁ፣ እንኳን ወደ ዶክተር ሃን ኢትዮ ሳይክ ቻናል በደህና መጣችሁ። አንዳንድ ሰዎች በፍቅር ግንኙነት ውስጥ ሲገቡ ሙሉ በሙሉ ደህንነት ይሰማቸዋል። ሌሎች ደግሞ አጋራቸውን ማመን ይቸገራሉ። የፍቅር ወይም የጓደኝነት ጥብቅ ግንኙነት ሲያስቡ ገና ይጨነቃሉ ወይም መራቅን ይመርጣሉ። አለበለዚያ ግንኙነት ከጀመሩ በኋላ አስተካክለው ለመቀጠል ሲቸገሩ እናያለን። ለምን ይመስላችኋል? አጋጣሚ ወይስ በባህሪ ደረጃ ፈሪ፣ ደፋር፣ ተጨቃጫቂ ስለሆኑ? እውነታው ግን አይደለም። ስንቶቻችን የስነ ልቦና ተመራማሪዎች ይህን አታችመንት ቲዮሪ ወይም የግንኙነት ዘይቤ ብለው አጥንተው በአራት ከፍለውታል። ምናልባትም ከአራቱ አንደኛው ጋብቻውን ወይም ግንኙነቱን በድብቅ እያስተዳደረ ሊሆን ይችላል። እያንዳንዱ አይነትና ግንኙነት ላይስ ምን ተጽዕኖ ያመጣል የሚለውን ከማየታችን በፊት አታችመንት ቲዮሪ ወይም የግንኙነት ዘይቤ ምንድነው የሚለውን አብራራላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም እነዚህ የተደበቁ ዘይቤዎች ካልተረዳናቸው ግንኙነትን በጸጥታ ሊያበላሹ ይችላሉ። የትኛው ውስጥ እንዳለን ስንረዳ ደግሞ ማስተካከል እንችላለን። ማወቃችን የራሳችንን ብቻ ሳይሆን የልጆቻችንን የወደፊት ግንኙነት ለማስተካከል ለመስራት ያግዘናል። የግንኙነት ዘይቤ ማለት በመጀመሪያዎቹ የልጅነት ዓመታት ውስጥ ከአንድ ዋና ተንከባካቢያችን እናት ሊሆን ይችላል፣ አባት ወይም ሌላ እንደ ሞግዚት ያሳደጉን ጋር ከነሱ ጋር የምንፈጥረው ጠንካራ ስሜታዊና አካላዊ ትስስር ነው። ይህም ለእድገት ወሳኝ ነው። በተፈጥሮ አንድ ሕፃን ልጅ ከተወለደ ጀምሮ ቤተሰቦቹን በሽታና በድምጽ መለየት ይጀምራል። ነገር ግን ማንም ቢሸከመውም ብዙም ልዩነት አያሳይም። ከ3 ወር በኋላ ግን ሁሌ አጠገቡ የሚንከባከቡትን ሰዎች መምረጥ ይጀምራል። ከአሳዳጊ ጋር ጥብቅ ግንኙነት የሚጀምረው ከ9 ወር በኋላ ሲሆን ያኔ ልጆች ሲርባቸው፣ ሲደክማቸው፣ ሲያማቸውና ምቾት በፈለጉ ቁጥር ወደ አንድ ዋና ተንከባካቢያቸው ይሄዳሉ። ያ ዋና ተንከባካቢያቸው ጥሏቸው ሲሄድ ደግሞ ፍርሃታቸውን በለቅሶ ይገልጻሉ። በመሆኑም ከ9 ወር እስከ 18 ወር ድረስ ባለው ዕድሜ ከአሳዳጊዎቻቸው ወይም ከተንከባካቢዎቻቸው ጋር የነበራቸውን ትስስር ጠንካራ ከሆነ እና ደህንነቱ በተጠበቀ ሁኔታ ከተያያዝን ማለትም ለመሰረታዊ ፍላጎቶቻቸው ቶሎ መልስ የሚሰጣቸው ከነበር፣ ደህንነት በማይሰማቸው ጊዜ ከተንከባካቢያቸው ምቾት እንዲሰማቸው ከተደረጉ ዓለም ላይ ያለውን ለማሰስ ለመሞከር ደህንነት የሚሰማቸው ልጆች ሆነው ያድጋሉ። ምክንያቱም ድንገት እንኳን አስፈሪ ወይም አስቸጋሪ ነገር ቢገጥም ወደ ተንከባካቢያቸው መሸሽ እንደሚችሉ ሙሉ ተስፋ ስለሚኖራቸው ነው። በተቃራኒው በአስተዳደግ ትስስራቸው ደካማ ከሆነ፣ መሰረታዊ ፍላጎቶቻቸው ችላ የሚባል ከሆነና ደህንነት በማይሰማቸው ጊዜ ከተንከባካቢያቸው በቂ ምቾትን ካላገኙ በራስ መተማመን የጎደለው ግንኙነት ስለሚሰማቸው ዓለም አስፈሪ መስላ ስለምትታያቸው ውስጡ ያለውን ለማሰስ ለመሞከር ፈሪ ይሆናሉ። ምክንያቱም ድንገት አስቸጋሪ ነገር ቢገጥማቸው እንኳን ወደ ተንከባካቢያቸው መመለስ እንደሚችሉ እርግጠኛ ስላልሆኑ ነው። ስለዚህ ይህንኑ የግንኙነት ዘይቤ አዋቂ ሆነንም በፍቅር ግንኙነት፣ በጓደኝነትም ይሁን ቤተሰባዊ ግንኙነት ውስጥ እናንጸባርቀዋለን። ነገር ግን ችግሩ ይህ መሆኑን ብዙዎቻችን አይታወቀንም። ታዲያ አራቱ ዋና ዋና የግንኙነት ዘይቤዎች ምን ምን ናቸው? በዝርዝር እንመልከታቸው። አንደኛ ሴኪዩር አታችመንት ወይም ደህንነቱ የተጠበቀ የግንኙነት ዘይቤ ሲሆን እነዚህ ሰዎች በልጅነታቸው በወጥነት ፍቅርና እንክብካቤ ያደጉ ናቸው። በአዋቂነት ዘመናቸውም እንደሚወደዱ ያውቃሉ። ሌሎችን ያምናሉ፣ ስሜታቸውን በግልጽ ይገልጻሉና ግጭቶችን በእርጋታ ይቋቋማሉ። ለምሳሌ የትዳር ጓደኛቸው ሲበሳጭ ያዳምጣሉና በእርጋታ ለመነጋገርም ፈቃደኛ ናቸው። የትዳር ጓደኛቸው እነሱ በመኖራቸው ደህንነት እንዲሰማ ያደርጋሉ። ስለሚያምኑ በቀላሉ አይቀኑም። ይተወኝ ይሁን ብለው ሳይጨነቁ ከትዳር ጓደኛቸው ጋር ርቀው ጊዜ ማሳለፍ ይችላሉ። አለመግባባት ሲፈጠር ለማሸነፍ ሳይሆን ለመፍታት ይሞክራሉ። ስለዚህ በጋብቻ ውስጥ አስተማማኝ የትዳር ጓደኛ ሰላምና ሚዛንን ያመጣል። የትዳር አጋራቸው በአስቸጋሪ ጊዜያትም ቢሆን እንደሚታይ፣ እንደሚሰማና ደህንነቱ እንደተጠበቀ እንዲሰማው ስለሚያደርጉ ከነሱ ጋር ሰላም ይሰማዋል። የእነሱ የተረጋጋ የውስጥ ስሜት ብዙውን ጊዜ የትዳር አጋራቸው ካለፉት የስሜት ቁስሎች እንዲድን ይረዳዋል። ሁለተኛ አንክሽየስ ፕሪኦኩፓይድ አታችመንት ወይም በጭንቀት የተሞላ የግንኙነት ዘይቤ።
እነዚህ ሰዎች ወጥ ባልሆነ ፍቅር ያደጉ ናቸው። ማለትም አንዳንድ ጊዜ ትኩረት ተሰጥቷቸው መሰረታዊ ፍላጎቶቻቸው ይሟላላቸዋል፣ ሌላ ጊዜ ደግሞ ችላ ይባላሉ። ስለዚህ በአዋቂነት ዘመናቸው ቅርርብን አጥብቀው ይፈልጋሉ፣ ነገር ግን መተውን በጣም ይፈራሉ። ብዙውን ጊዜ የትዳር አጋራቸው በበቂ ሁኔታ እንደማይወዳቸው ወይም ትቷቸው ሊሄድ እንደሚችል ይጨነቃሉ። ለምሳሌ የትዳር አጋራቸው በፍጥነት መልእክት ካልመለሰላቸው ያጠፋውት ነገር አለ ይሁን ብለው ማሰብ፣ መጨነቅ ይጀምራሉ። መወደዳቸውን ቶሎ ቶሎ ማረጋገጥ ይፈልጋሉ። ስለዚህ ሁልጊዜም አሁንም ትወደኛለህ፣ ትወጂኛለሽ ብለው ሊጠይቁ ይችላሉ። ደህንነት እንዲሰማቸው ከልክ በላይ ይቅርታ ሊጠይቁ ወይም በግንኙነት ውስጥ ከልክ በላይ ራሳቸውን አሳልፈው ሊሰጡ ይችላሉ። አነስተኛ ግጭቶች እንኳን ሲፈጠሩ በጥልቅ የተገለሉ ወይም የማይወደዱ ሆኖ እንዲሰማቸው ሊያደርግ ይችላል። በትዳር ውስጥም በጭንቀት የተሞላ የግንኙነት ዘይቤ ያላቸው አጋሮች ብዙውን ጊዜ ግንኙነቱን የተረጋጋ ለማድረግ በጣም ብዙ ዋጋ ይከፍላሉ። ነገር ግን እንደሚወደዱና እንደማይተው የማያቋርጥ ማረጋገጫ መፈለጋቸው የትዳር አጋራቸው ላይ ጫናና ድካም እንዲሰማው ሊያደርግ ይችላል። የትዳር ጓደኛቸው ትንሽ የግል ጊዜ ከጠየቀ እንኳን ለመተንፈስ ቦታ ከመስጠት ይልቅ በጭንቀት በተደጋጋሚ በመደወልና መልእክት በመላክ ሊያጨናንቁት ይችላሉ። ይህ ደግሞ ይበልጥ በተጣበቁ ቁጥር ሌላኛውን አጋር ይበልጥ ያርቃል። ሶስተኛ አቮይዳንት አታችመንት ወይም የማስወገድ የመሸሽ የግንኙነት ዘይቤ እንለዋለን። እነዚህ ሰዎች ደግሞ ከአሳዳጊዎቻቸው ምንም ፍቅር ሳያገኙ ያደጉ ናቸው። ስሜቶቻቸው ችላ የተባለባቸው ወይም በስሜታቸው ምክንያት የተቀጡ ስለሆኑ ስሜቶቻቸውን ብቻቸው ማስታመምን ሳይፈልጉ በግድ የተማሩ ናቸው። ስለዚህ በአዋቂነት ዘመናቸው ከስሜታዊ ቅርርብ ይልቅ ነፃነትን ወይም ብቸኝነትን ከፍ አድርገው ይመለከታሉ። ለምሳሌ ስሜታቸውን ከማጋራት ይልቅ ችግሮችን ብቻቸውን መፍታት ይመርጣሉ። አንድ ሰው በስሜታዊነት እነሱን ለመቅረብ ሲሞክር ርዕሰ ጉዳዩን ሊቀይሩ ወይም ሊያፈገፍጉ ይችላሉ። በሚጎዱበት ጊዜም እንኳን ቢሆን ማንም አያስፈልገኝም ወይም ደህና ነኝ ማለትን ያበዛሉ። የተረጋጉ ሊመስሉ ይችላሉ፣ ነገር ግን በስሜቶቻቸው ቁጥጥር ስር መሆኑን በጣም ይፈራሉ። በትዳር ውስጥም ብዙውን ጊዜ ለትዳር አጋሮቻቸው ምንም ፍቅር ወይም ግድ የሌላቸው ይመስላሉ። በዚህ ምክንያት ለእኔ አታስቢም የሚለውን ወቀሳ ከተቃራኒ ወገን ያስተናግዳሉ። እውነቱ ግን ያስባሉ። ችግሩ ስሜት ማሳየት ማለት ድክመት ወይም ውድቀት ማለት እንደሆነ ተምረዋል። ሌላው ከተጣሉ በኋላ ነገሮችን ከመነጋገር ይልቅ ለቀናት ዝም ሊሉ ይችላሉ። ይህም በተጨማሪ ሌላኛውን የትዳር ጓደኛ ብቸኝነትና አስፈላጊ እንዳልሆነ እንዲሰማው ሊያደርግ ይችላል። አራተኛ ዲስኦርጋናይዝድ አታችመንት ወይም የተዘበራረቀ የፍርሃትና ጥላቻ ግንኙነት ዘይቤ እንለዋለን። እነዚህ አይነት ሰዎች በልጅነታቸው አሳዳጊዎቻቸው የምቾታቸውም የፍርሃታቸው ምንጭ ነበሩ። ይህም በልጅነታቸው አሰቃቂ ሁኔታ በደል ወይም አፍቃሪ፣ በተመሳሳይ ደግሞ አስፈሪ የሆነ ተንከባካቢ ገጥሟቸው ይሆናል። በዚህ ምክንያት መቼ ምን አይነት መልስ እንደሚገጥማቸው አያውቁም። ሁሌም ጥያቄ ውስጥ ናቸው። ይህ ዘይቤ የሁለተኛውና የሶስተኛው ማለትም የጭንቀትና የማስወገድ የግንኙነት ዘይቤ ድብልቅ ነው። ይህ ዘይቤ ያላቸው ሰዎች ፍቅርን ይፈልጋሉ እና ግን ይፈራሉ። ለምሳሌ አንድ ቀን ፍቅርን ያሳያሉ፣ ከዛ በሚቀጥለው ቀን ደግሞ ሙሉ በሙሉ ይርቃሉ። እወድሃለሁ፣ እወድሻለሁ ይላሉ። አሁንም በተመሳሳይ ሰዓት ማንንም ማመን አልችልም ሲሉ ደግሞ ይሰማሉ። መቀራረብንም መተውንም በተመሳሳይ ሁኔታ ይፈራሉ። አብሯቸው ያለውን ሰውም ፍቅሩ እውነት ነው አይደለም የሚለውን ለማየት ይፈትኑ ይገኛሉ። በትዳር ውስጥ አንድ ጊዜ ጥልቅ ግንኙነት ይፈልጋሉ፣ በሚቀጥለው ጊዜ ይዘጋሉ ወይም ጠብ ይጀምራሉ። የትዳር አጋራቸው የትኛውን ስሪት እንደሚያገኙ እርግጠኛ አይደሉም። ፍቅርን እፈልጋለሁ ይላሉ፣ ነገር ግን የትዳር አጋራቸው ፍቅር ሲያሳይ ይቀዘቅዛሉ ወይም ይገለላሉ። ይህ ዘይቤ አብሯቸው ላለ ሰው ስሜታዊ ግራ መጋባትን ይፈጥራል። በአጠቃላይ የግንኙነት ዘይቤዎቻችን ፍላጎቶቻችን እንዴት እንደምንጠይቅ፣ ለግጭት እንዴት ምላሽ እንደምንሰጥ፣ ስሜቶችን እንዴት እንደምንገልጽ፣ ፍቅር እንዴት እንሰጣለን እንቀበላለን የሚለው ላይ ሁሉ ተጽዕኖ ያሳድራል። አስቡት እስኪ ሁለት የተለያየ ግንኙነት ዘይቤ ያላቸው ትዳር መስርተው አንዱ የማስወገድ ወይም የመሸሽ ግንኙነት ዘይቤ ውስጥ ያደገ ሲሆን ሌላው ደግሞ የጭንቀት ግንኙነት ዘይቤ ውስጥ ያደጉ ሆነው አስቧቸው ትዳር ሲመሰርቱ። አንዱ ሲሸሽ ሌላው ሲያሳድድ፣ ሁለቱም በተሳሳተ መንገድ እየተረዳዱ ሳይዋሃዱ ሲኖሩ ወይም ደግሞ ሳይግባቡ ሲለያዩ።
ጥሩ ዜና ግን የግንኙነት ዘይቤ ያመጣብንን አስተሳሰብ መለወጥ ይቻላል። የትኛው ውስጥ እንዳለን አንዴ ከተረዳን ደህንነቱ የተጠበቀ የግንኙነት ዘይቤ ውጪ ያሉት ሶስቱ ውስጥ ራሳችንን ካገኘን በራስ ግንዛቤ፣ ቴራፒ እና ጤናማ ምክክሮች ሰዎች ወደ ደህንነቱ የተጠበቀ ትስስር ሊያድጉ ይችላሉ። ስለዚህ ወደ ደህንነት ለመሸጋገር የሚጠቅሙ ምክሮች፣ አንደኛ ስሜቶቻችሁን በእርጋታ መለየትና መግለጽን ይማሩ። ሁለተኛ ቀስ በቀስ ሌሎችን ማመንን ይለማመዱ፣ አስፈሪ በሚሆንበት ጊዜም እንኳን ቢሆን። ሶስተኛ ፍላጎቶቹን በፍርሃት ወይም በመሸሽ ሳይሆን በግልጽ መግለጽን ይለማመዱ። አራተኛ ግንኙነት ውስጥ ሲገቡ አጋሮን በጥንቃቄ ይምረጡ፣ ማለትም ለለውጦች ክፍትና ግልጽ አስተሳሰብ ያላቸውን መምረጥ። አስታውሱ፣ የግንኙነት ዘይቤው ያመጣው አሉታዊ አስተሳሰብ መፈወስ ትዳሮን፣ በራስ መተማመንዎንና ልጆችዎን እንዴት መውደድ እንዳለብዎ እንኳን ሳይቀር ያስተካክላል። ታዲያ የግንኙነት ዘይቤው ምንድን ነው? የትኛው ውስጥ ራስዎትን አገኙ? ይህንን መረዳት ጤናማና ጠንካራ ፍቅር ለመገንባት የመጀመሪያው እርምጃ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሌሎችም እንዲጠቀሙበት ያጋሩ። ሀሳብ አስተያየት በኮሜንት ያሳውቁ እና ስለ ሳይኮሎጂ እና ግንኙነት እውነታዎች ተጨማሪ ቪዲዮዎች ለማግኘት ሰብስክራይብ አድርገው የደወል ምልክቷን መጫን አይርሱ።